ምን ይገርመኛል መሰለህ የህይወት መንገድ ይገርመኛል። የህይወት መንገድ ስለ የምናልፍበት የህይወት ጉዞ ለምሳሌ መጀመሪያ ልጅነት በጣም የሚገርሙ ነገሮች አሉት። ሰዎች ሲስቁ የእውነት የሚስቁ የሚመስልክ፣ ሰው ሲያለቅስ የእውነት እያለቀሰ የሚመስልክ፣ የምትኖረው ዓለም የውሸት የለውም። ልጅነት ላይ ሁሉ ነገር እውነት ነው። ወድቀህ ካሳየው የምር የሚወደክ የሚመስለው ነው። እና ልጅነት የሁሉም ነገር መጀመሪያ ነው። ምናልባት የተቃራኒ ጾታ ፍለጋ ትንሽ ይመስለኛል። ትልቁን ዓለም እዚህ የምንጋፈጥበትን የቀነሰለት እሱ ይመስለኛል። እና ልጅነት የሚጥም ትክክለኛ ቦታ ነበር። ከዛ ወጣትነት አለ። ወጣትነት ላይ ደግሞ የምናያቸው ነገሮች በሙሉ ልክ አይደለም ልክ ነው የሚል የሚያጨቃጭቅ ሐሳብ ያለበት ነው። ሁሉም ነገር ላይ ደርሳለሁ ብለህ እርግጠኛ የምትሆንበት። ወጣት ስትሆን ሰው ይወደኛል ወይ የሚያስጨንቅህ ነገር ተቃራኒ ጾታ ሐሳብክ 80% ነው። ስለዚህ በተቀረው ነው እየኖርክ የምትሄደው። አብዛኛው የምትጨነቅለት ነገር የምለብሰው ያምርብኛል ወይ፣ ሰው ይወደኛል ወይ፣ ያልኩት ነገር ትክክል ነው ወይ፣ መንገዴ እርግጠኛ ነው ወይ፣ በዚህ ነገር በጣም አብዝተህ ትጨነቃለህ። እና በጣም መፍጠን እየቻልክ ግን ዝግ ብለህ የምትራመድበት ጊዜ ነው። ወጣትነት ደስ የሚለው ነገር ሁሉም ነገር መንገድ እንኳን ቢዘጋብህ ወጣት ስለሆንክ የምታልፍበት መንገድ አታጣም። እና ያ ወጣትነት ላይ ብዙ ነገሮች አስቸጋሪዎች ናቸው። ከዛ በኋላ ጉልምስና የሚባለው እድሜ ያለ ጉልምስና የጀመርከውን የምትጨርስበት ነው። ጊዜ ያጥራሃል። ምናልባት ያልወለደ መውለድ ይፈልጋል፣ ያላገባ ማግባት ይፈልጋል። ሲያስብ የቆየ ሰው አሁን ወደ ተግባር የሚገባበት ሰዓት ነው። እድሜ እያመለጠው እንደሆነ ስለሚሰማው በጣም ብዙ ሰው ቶሎ ነገሮችን ለመከወን ይፈልጋል። ግን ጊዜ ደግሞ በዛው ልክ ያጥራል። ምናልባት ደግሞ ይሄ ተቃራኒ ጾታ የምንላቸው ሐሳቦች እንደው ምናልባት 50% እንደዛ የሚወርዱ ይመስለኛል በእኔ ግምት ነው። ብዙ ነገር ላይ በቃ ያላለቀ ነገር የምንጨርስበት፣ የተሳሳተን ነገር ቶሎ ለማረም የምንሞክርበት ሰዓት ነው ጉልምስና እድሜያችን። ሽምግልና ላይ ሁሉም ነገር ትዝታ ነው የሚሆነው። ምናልባት የተሳሳትከውን እያሰብክ ትቆጫለህ። ደስ ያለህን የፍቅር ህይወትህን መልካሙን እያሰብክ ፈገግ ትላለህ። ሳቅ ራሱ የለም፣ ፈገግታ ብቻ ነው የሚኖረው። ብዙ ነገሮች ችዬው ነበር፣ አልፌው ነበር፣ ተሸክሜው ነበር የሚል አስተሳሰብ ይመጣል እና ለራስ ዳኝነት ትቀመጣለህ። እዚህ ጋር ልክ አይደለሁም፣ እዚህ ጋር ልክ ነበርኩ፣ ይሄንን እንዲህ ባረገው ያንን እንዲህ ባላረገው እያልክ የምታልፍበት ሰዓት ነው። ከሁሉም ዘመን ግን እንደ ወጣትነት ያለ ደስ የሚል ዘመን የለም። ችግሩ ግን ሁሉም ሰው ወጣትነት የሚባለውን ነገር በአግባቡ አጣጥሞ አይጨርሰውም። እዚህ ዓለም ላይ ያለው ሸክም ሁሉ ደግሞ እዛ ሰዓት ላይ ነው የሚመጣው። ሁለት ትልቁ ችግራችን የሚሆነው አልፈለግም ወይ እፈለጋለሁ ወይ፣ ተስማምቶኛል አልተስማማኝም፣ እንዲህ ነው እንደዛ አይደለም፣ ተቃራኒ ሐሳቦች አእምሯችን ላይ ይበዛሉ። እኔ በቃ የሆነ ከሰው አንሳለሁ ወይ፣ ይሄን ነገር አላገኘውም፣ ይሄ ነገር የለኝም፣ በቃ የሆነ ትክክለኛ መንገድ የምንሄድበትን ሳንቀይስ ይረፍድብናል። ከሁሉም ነገር ግን ወጣትነት የተሻለ ነው። ሐሳብን የሚሞላልህ ብታገኝ፣ መንገድ ቢስተካከል በትክክል መሄድ የሚቻልበት መንገድ ይመስለኛል። ለኔ እንደዚህ ይሰማኛል። የህይወት መንገድ እንደዛ ነው ብዬ አስባለሁ። አንተም ይሰማል?